በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላምታችን ይድረሳችሁ። እንኳን ወደ ቤቴል ቲዩብ ቻናል በሰላም መጣችሁ። ዛሬም ደግሞ ዕውቀታችሁን የሚፈትኑ ትውስታችሁን የሚያድሱና ጥልቅ መረዳትን የሚሰጡ 20 የተመረጡ የመጽሐፍ ቅዱስ ጥያቄዎችን አዘጋጅተንላችሁ ቀርበናል። የዚህ መንፈሳዊ ቻናል ቤተሰብ ለመሆን የሰብስክራይብ በተኗን በመጫን አባል ይሁኑ። እንዲሁም ይህ አስተማሪ ቪዲዮ ለሌሎች እንዲዳረስ ላይክ እና ሼር በማድረግ የወንጌል አጋርነታችሁን አሳዩን። ጥያቄዎቹን ከሰራችሁ በኋላ ያገኛችሁትን ውጤት እንዲሁም አስተያየታችሁን በኮሜንት ላይ እንድታጋሩን እንጋብዛችኋለን። አሁን ዝግጁ ከሆናችሁ ወደ ጥያቄዎቹ እንሂድ። ጥያቄ ቁጥር 1 ጌታ ሆይ ከቤቴ በታች ልትገባ አይገባህም ያለው ማን ነው? ሀ ኢያኢሮስ፣ ለ ኒቆዲሞስ፣ ሐመሩሃ መቶ አለቃው፣ መ የምኩራቡ አለቃ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ መቶ አለቃው የሚለው ነው። የመቶ አለቃውን መልሶ ጌታ ሆይ በቤቴ ጣሪያ ከታች ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር ብላቴናዬም ይፈወሳል። የማቴዎስ ወንጌል ምዕራፍ 8 ቁጥር 8። ጥያቄ ቁጥር 2 ከሚከተሉት ውስጥ ስለ ነዶ ህልም ያየው ማን ነበር? ሀ ዮሴፍ፣ ለ ናቡከደነጾር፣ ሐመሩሃ ያዕቆብ፣ መ ፈርዖን። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ዮሴፍ የሚለው ነው። ዮሴፍም ህልምን አለመ፣ ለወንድሞቹም ነገራቸው። እነርሱም እንደገና በብዙ ጠሉት። እነሆ እኛ በእርሻ መካከል ነዶ ስናስር ነበርና፣ እነሆም የኔ ነዶ ቀጥ ብላ ቆመች፣ የእናንተም ነዶዎች በዙሪያው ከበው እነሆ ለኔ ነዶ ሰገዱ። ኦሪት ዘፍጥረት ምዕራፍ 37 ከቁጥር 5 እስከ 7። ጥያቄ ቁጥር 3 ጳውሎስን ከተለወጠ በኋላ ከሐዋርያት ጋር ማን አስተዋወቀው? ሀ ጴጥሮስ፣ ለ ሲላስ፣ ሐመሩሃ አጵሎስ፣ መ በርናባስ። 10 ሰከንድ አላችሁ። ትክክለኛው መልስ መ በርናባስ የሚለው ነው። ሳውልም ወደ ኢየሩሳሌም በደረሰ ጊዜ ከደቀ መዛሙርቱ ጋር ይተባበር ዘንድ ሞከረ። ሁሉም ደቀ መዝሙር እንደሆነ ስላላመኑ ፈሩት። በርናባስ ግን ወስዶ ወደ ሐዋርያት አገባውና ጌታ በመንገድ እንዴት እንዳየውና እንደተናገረው በደማስቆም በኢየሱስ ስም ደፍሮ እንዴት እንደነገረ ተረከላቸው። የሐዋርያት ሥራ ምዕራፍ 9 ከቁጥር 26 እስከ 27። ጥያቄ ቁጥር 4 ትንሣኤን መላእክትና መንፈስም የለም የሚሉት እነማን ናቸው? ሀ ፈሪሳውያን፣ ለ ኤሴናውያን፣ ሐመሩሃ ቀናኢዎች፣ መ ሰዱቃውያን። 10 ሰከንድ አላችሁ። ትክክለኛው መልስ መ ሰዱቃውያን የሚለው ነው። ይህንም ባለ ጊዜ በፈሪሳውያንና በሰዱቃውያን መካከል ጥል ሆነ፣ ሸንጎም ተለያየ። ሰዱቃውያን ትንሣኤም መልአክም መንፈስም የለም የሚሉ ናቸውና፣ ፈሪሳውያን ግን ሁለቱን ያምናሉ። የሐዋርያት ሥራ ምዕራፍ 23 ከቁጥር 7 እስከ 8። ጥያቄ ቁጥር 5 ኢየሱስ ከነዳድ የፈወሳት የማንን አማት ነበር? ሀ የዮሐንስን፣ ለ የቶማስን፣ ሐመሩሃ የጴጥሮስን፣ መ የማርቆስን። 10 ሰከንድ አላችሁ።
ትክክለኛው መልስ ሐመሩሃ የጴጥሮስን የሚለው ነው። የስምዖንም አማት በንዳድ ታማ ተኝታ ነበር። ስለ እርሷም ወዲያው ነገሩት። ቀርቦም እጇን ይዞ አስነሳት። ንዳዱም ወዲያው ለቀቃትና አገለገለቻቸው። የማርቆስ ወንጌል ምዕራፍ 1 ከቁጥር 30 እስከ 31። ጥያቄ ቁጥር 6 የእንጨት መዋቅሩን በውስጥም በውጭም በቅጥራን የለበጠው ማን ነው? ሀ ሙሴ፣ ለ ኖህ፣ ሐመሩሃ ኤልሳ፣ መ መላኤል። 10 ሰከንድ አላችሁ። ትክክለኛው መልስ ለኖህ የሚለው ነው። እግዚአብሔርም ኖህን አለው፣ የሥጋ ሁሉ ፍጻሜ በፊቴ ደርሷል፣ ከእነርሱም የተነሳ ምድር በግፍ ተሞልታለችና እኔም እነሆ ከምድር ጋር አጠፋችኋለሁ። ከጎፈር እንጨት መርከብን ለአንተ ሥራ፣ በመርከቢቱም ጉርጆዎችን አድርግ፣ በውስጥም በውጭም በቅጥራን ለቅልቀው። ኦሪት ዘፍጥረት ምዕራፍ 6 ከቁጥር 13 እስከ 14። ጥያቄ ቁጥር 7 በንጉሡ ትእዛዝ ውበቷ ለአሕዛብና ለአለቆች እንዲታይ ትመጣ ዘንድ የተጠበቀችው ነገር ግን እምቢ ያለችው ንግሥት የትኛዋ ናት? ሀ አስጢን፣ ለ ኤልዛቤል፣ ሐመሩሃ አጥልያ፣ መ አስቴር። 10 ሰከንድ አላችሁ። ትክክለኛው መልስ ሀ አስጢን የሚለው ነው። ንግሥቲቱም አስጢን በንጉሥ በአርጤክስስ ቤተ መንግሥት ለሴቶች ግብዣ አደረገች። በሰባተኛውም ቀን ንጉሥ አርጤክስስ የወይን ጠጅ ጠጥቶ ደስ ባለው ጊዜ ንግሥቲቱ አስጢን መልከ መልካም ነበረችና ውበቷም ለአሕዛብና ለአለቆች እንዲታይ የመንግሥቱን ዘውድ ጭነው ወደ ንጉሥ ፊት ያመጧት ዘንድ በፊቱ የሚያገለግሉትን 7 ጃንደረቦችን አዘዛቸው። ነገር ግን ንግሥቲቱ አስጢን በጃንደረቦቹ እጅ በላከው በንጉሡ ትእዛዝ ትመጣ ዘንድ እምቢ አለች። ንጉሡም እጅግ ተቆጣ፣ በቁጣውም ተናደደ። መጽሐፈ አስቴር ምዕራፍ 1 ከቁጥር 9 እስከ 12። ጥያቄ ቁጥር 8 ንጉሥ አርጤክስስ የመንግሥቱን ሀብት ለስንት ቀናት አሳይቷል? ሀ ለ150 ቀናት፣ ለ ለ90 ቀናት፣ ሐመሩሃ ለ60 ቀናት፣ መ ለ180 ቀናት። 10 ሰከንድ አላችሁ። ትክክለኛው መልስ መ ለ180 ቀናት የሚለው ነው። በአርጤክስስም ዘመን እንዲህ ሆነ። ይህም አርጤክስስ ከህንድ ጀምሮ እስከ ኢትዮጵያ ድረስ በ127 አገሮች ላይ ነገሰ። የከበረውንም የመንግስቱን ሀብት የታላቁንም የግርማዊነቱን ክብር 180 ቀን ያህል አሳያቸው። መጽሐፈ አስቴር ምዕራፍ 1 ከቁጥር 1 እስከ 4። ጥያቄ ቁጥር 9 ኢየሱስ በዮሐንስ ወንጌል ምዕራፍ 9 ላይ ያለውን እውሩን ለመፈወስ ምን ተጠቀመ? ሀ ጨውና ዘይት፣ ለ ንጹህ ውሃ፣ ሐመሩሃ ጭቃ፣ መ ጨርቅ። 10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ ጭቃ የሚለው ነው። ይህንም ብሎ ወደ መሬት እንትፍ አለ። በምራቁም ጭቃ አድርጎ በጭቃው የዕውሩን ዓይኖች ቀባና ሂድና በሰሊሆም መጠመቂያ ታጠብ አለው። ትርጓሜውም የተላከ ነው። ስለዚህም ሄዶ ታጠበ፣ እያየም መጣ። የዮሐንስ ወንጌል ምዕራፍ 9 ከቁጥር 6 እስከ 7። ጥያቄ ቁጥር 10
ሰለሞን ቤተ መቅደሱን ሲሰራ እርዳታ ያደረገለት የጢሮስ ንጉሥ ማን ነበር? ሀ ኪራም፣ ለ ቂሮስ፣ ሐመሩሃ ናቡከደነጾር፣ መ ጋይዳድ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ ኪራም የሚለው ነው። ሰለሞንም እንዲህ ሲል ወደ ጢሮስ ንጉሥ ወደ ኪራም ላከ። ከአባቴ ከዳዊት ጋር እንዳደረግ የሚቀመጥበትንም ቤት ይሠራ ዘንድ የዝግባ እንጨትን እንደሰደድህለት እንዲሁ ለእኔ አድርግ። ሁለተኛ ዜና ምዕራፍ 2 ቁጥር 3። ጥያቄ ቁጥር 11 ጳውሎስ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ያለው በየትኛው ደብዳቤው ነው? ሀ በኤፌሶን፣ ለ በሮሜ፣ ሐመሩሃ በገላትያ፣ መ በቆላሲያስ። 10 ሰከንድ አላችሁ። ትክክለኛው መልስ ለ በሮሜ የሚለው ነው። አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህን ደግሞ አከበራቸው። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 30 እስከ 31። ጥያቄ ቁጥር 12 እንደ ቆላሲያስ መጽሐፍ እግዚአብሔር ከምን አዳነን? ሀ ከሕይወት ኩራት፣ ለ ከሕግ ፍርድ፣ ሐመሩሃ ከፍላጻዎች፣ መ ከጨለማ ስልጣን። 10 ሰከንድ አላችሁ። ትክክለኛው መልስ መ ከጨለማ ስልጣን የሚለው ነው። እርሱም ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን። ወደ ቆላስያስ ሰዎች ምዕራፍ 1 ከቁጥር 13 እስከ 14። ጥያቄ ቁጥር 13 በአዲስ ኪዳን ምሳሌያት ውስጥ አንዲት ሴት 1 ሳንቲም ከማጣቷ በፊት ስንት የብር ሳንቲሞች ነበራት? ሀ 10፣ ለ 5፣ ሐመሩሃ 7፣ መ 12። 10 ሰከንድ አላችሁ። ትክክለኛው መልስ ሀ 10 የሚለው ነው። ወይም 10 ድሪም ያላት አንድ ድሪም ቢጠፋባት መብራት አብርታ ቤቷን ጠርጋ እስክታገኘው ድረስ አጥብቃ የማትፈልግ ሴት ማን ናት? ባገኘችውም ጊዜ ወዳጆቿንና ጎረቤቶቿን በአንድነት ጠርታ የጠፋውን ድሪሜን አግኝቻለሁና ከእኔ ጋር ደስ ይበላችሁ ትላቸዋለች። የሉቃስ ወንጌል ምዕራፍ 15 ከቁጥር 8 እስከ 9። ጥያቄ ቁጥር 14 6ኛው ማኅተም በተፈታ ጊዜ ጨረቃ ወደ ምን ተለወጠች? ሀ ወደሚነድ እሳት፣ ለ ወደ ድቅድቅ ጨለማ፣ ሐመሩሃ ወደ ብርሃን፣ መ ወደ ደም። 10 ሰከንድ አላችሁ። ትክክለኛው መልስ መ ወደ ደም የሚለው ነው። 6ኛውን ማኅተም በፈታ ጊዜ አየው። ታላቅ የምድር መናወጥ ሆነ። ፀሐይም እንደ ማቅ ጠጉር ጥቁር ሆነ፣ ጨረቃም በሙላ እንደ ደም ሆነ። የዮሐንስ ራእይ ምዕራፍ 6 ቁጥር 12። ጥያቄ ቁጥር 15 ከእግዚአብሔር የተስፋ ቃል የተቀበለው እና ነገር ግን ፍጻሜውን እስኪያይ ድረስ ያልኖረው ማን ነው?
ሀ አብርሃም፣ ለ ሰለሞን፣ ሐመሩሃ ዳዊት፣ መ ያዕቆብ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ አብርሃም የሚለው ነው። በዚያን ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ። ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ይህችን ምድር ለዘር ሰጥቻለሁ። ኦሪት ዘፍጥረት ምዕራፍ 15 ከቁጥር 18። ጥያቄ ቁጥር 16 መጽሐፉን የሚዘረጋ ዘንድ ሰባቱንም ማኅተሞች ይፈታ ዘንድ የሚገባው ማን ብቻ ነው? ሀ ሚካኤል፣ ለ ገብርኤል፣ ሐመሩሃ ጳውሎስ፣ መ ኢየሱስ ክርስቶስ። 10 ሰከንድ አላችሁ። ትክክለኛው መልስ መ ኢየሱስ ክርስቶስ የሚለው ነው። ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከአይሁድ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷል አለኝ። የዮሐንስ ራእይ ምዕራፍ 5 ቁጥር 5። ጥያቄ ቁጥር 17 የነነዌ ሕዝብ የዮናስን ማስጠንቀቂያ በሰሙ ጊዜ ምን አደረጉ? ሀ እግዚአብሔርን አመኑና ጾም አወጁ፣ ለ ዮናስን አጠቁ፣ ሐመሩሃ በርኩሰታቸው ቀጠሉ፣ መ ከከተማው ሸሹ። 10 ሰከንድ አላችሁ። ትክክለኛው መልስ ሀ እግዚአብሔርን አመኑና ጾም አወጁ የሚለው ነው። የነነዌም ሰዎች እግዚአብሔርን አመኑ፣ ለጾም አዋጅ ነገሩ። ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሱ። ወሬውም ወደ ነነዌ ንጉሥ ደረሰ። እርሱም ከዙፋኑ ተነስቶ መጎናጸፊያውን አወለቀ፣ ማቅም ለበሰ፣ በአምድም ላይ ተቀመጠ። ትንቢተ ዮናስ ምዕራፍ 3 ከቁጥር 5 እስከ 6። ጥያቄ ቁጥር 18 ሕዝቡ እንዲጠጣ ከድንጋይ ውሃ ያወጣው ማን ነው? ሀ አሮን፣ ለ ሙሴ፣ ሐመሩሃ ኢያሱ፣ መ ካሌብ። 10 ሰከንድ አላችሁ። ትክክለኛው መልስ ለሙሴ የሚለው ነው። እነሆ እኔ በዚያ በኮሬብ በዓለት ላይ በፊትህ እቆማለሁ፣ ዓለቱንም ትመታለህ፣ ሕዝቡም ይጠጣ ዘንድ ከእርሱ ውሃ ይወጣል አለው። ሙሴም በእስራኤል ሽማግሌዎች ፊት እንዲሁ አደረገ። ኦሪት ዘጸአት ምዕራፍ 17 ከቁጥር 6። ጥያቄ ቁጥር 19 የወይራ ቅጠል ይዛ ወደ ኖህ የተመለሰችው የትኛዋ የወፍ ዘር ናት? ሀ ቁራ፣ ለ እርግብ፣ ሐመሩሃ ድንቢጥ፣ መ ንስር። 10 ሰከንድ አላችሁ። ትክክለኛው መልስ ለእርግብ የሚለው ነው። ከዚያም በኋላ ደግሞ እስከ 7 ቀን ቆየ። ርግብንም እንደገና ከመርከብ ሰደደ። ርግብን በማታ ጊዜ ወደ እርሱ ተመለሰች። በአፏም እነሆ የለመለመ የወይራ ቅጠል ይዛ ነበር። ኖም ከምድር ላይ ውሃ እንደቀለለ አወቀ። ኦሪት ዘፍጥረት ምዕራፍ 8 ከቁጥር 10 እስከ 11። ጥያቄ ቁጥር 20 የሙሴ በትር በፈርዖን ፊት ምን ሆነ? ሀ አንበሳ፣ ለ እንጨት፣ ሐመሩሃ እባብ፣ መ እርግብ።
10 ሰከንድ አላችሁ። ትክክለኛው መልስ ሐመሩሃ እባብ የሚለው ነው። ፈርዖን ተአምራትን አሳዩኝ ሲላችሁ አሮንን በትርን ወስደ እባብ እንድትሆን በፈርዖን ፊት ጣላት በለው። ሙሴና አሮንም ወደ ፈርዖን ገቡ። እግዚአብሔርም እንዳዘዛቸው እንዲሁ አደረጉ። አሮንም በትሩን በፈርዖንና በባሮቹ ፊት ጣለ፣ እባብም ሆነች። ኦሪት ዘጸአት ምዕራፍ 7 ከቁጥር 9 እስከ 10። ክቡራን የቤቴል ቲዩብ ተከታታዮቻችን የዛሬው የመጽሐፍ ቅዱስ ጥያቄና መልስ ዝግጅታችን ይህን ይመስል ነበር። እስከ መጨረሻው አብራችሁን ስለቆያችሁ ከልብ እያመሰገንን ከቀረቡት ጥያቄዎች ውስጥ ስንት እንደመለሳችሁ በኮሜንት መስጫ ሳጥን ላይ አስቀምጡልን። የእግዚአብሔር ቃል ለነፍሳችን ምግብ ለልባችንም ብርሃን ነውና ሁልጊዜ የቃሉን እውቀት መፈለጋችንን አንተው እያለን ይህ ቪዲዮ ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትዘነጉ እያስታወስን በሚቀጥሉት በሌሎች ድንቅ አስተማሪ ዝግጅቶች እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።